ቆንጆ ናት ያገባት ሁሉ ሸሂድ ነው። ክፍል 8። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡም ዙበይር ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዴት ወንድሞቼ ቪዲዮን ሼር፣ ሰብስክራይብ በማድረግ አበረታቱኝ። ጀዛኩሙላሁ ኸይራን። ኢንሻአላህ ከባለፈው ክፍል 7 ቀጥለን ያው ክፍል 8ን ይዘን መጥተናል። የአላህ ምን አይነት ወርቃማ ትውልድ ነው? ያለፈው ድሮስ ከዚህ ትውልድ ምን ይጠበቃል? አስተማሪዎቻቸውና መሪዎቻቸው ነብዩ መሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም በጥሩ ስነ ምግባር ያሳደጓቸው ትውልዶች ናቸው። አብዱላህ ኢብኑ ዑመር ይህንን የምስራች ከአኢሻ ለአባቱ ዑመር ረዲየላሁ ዐንሁ አጅማኢን አምጥቶ ሲነግር የሰይድና ዑመር ደም በጣም ፈሷቸው ሰክራተል ሞት ውስጥ ገብተው ስለነበረ በደከመ አንደበታቸው የመጨረሻ ትንፋሻቸውን ሳይተነፍሱ በፊት አሁንም አኢሻን ላለማስከፋት ልጅ አብዱላህን ምናልባት በህይወት እያለው እኔን ፈርታ እሺ ብላህ ሊሆን ይችላል፣ እንደገና ሄደህ ያንኑ ጥያቄ ጠይቃት ይሉታል። አረጋግጥ አሉት። አላሁ አክበር። ሰይድና ዑመር ረዲየላሁ ዐንሁ ይህንን ካሉ በኋላ ሸሃዳቸውን በለው የመጨረሻ ትንፋሻቸውን ተነፈሱ። እንዴት ተመኙትም አላህን ተማጽነው ሸሃዳን እንዲረዝቃቸው እንደለመኑት ሸሃዳን አገኙ። አቲካ ይህንን የሆነውን ሁሉ አልሰማችም። አብዛኞቻቸው ሰዎች ይህንን የዑመርን ግድያ ሰምቷል ከአቲካ በስተቀር። እነዚህ ወሬውን የሰሙ ሰዎች የተፈጠረውን ሲነግሯት አልተዳፈሩም። አቲካ ይህንን መጥፎ ዜና ስትሰማ ምን ይሰማት ይሆን? አቲካም ልታመልጠው የማትችለውን ዜና ሰማች። ዑመር ወዳጄ ምን ሆነብኝ? አልተሰናበትኩት እንዴት እንዲወጣ ይቀራል? ተመልሶ ሳይመጣ እንዴት እንደምቀበለውና ምን እንደማበላው እንዴት እንደማስደስተው ነበር ሳስብ ያረፈድኩት። አቡ ሉዕሉዕ ማን ነው? ባሌ ምን አድርጎት ነው የሚገድለው? አቲካ ራሷን መቆጣጠር አቃታት። ምን እየደረሰብኝ ነው? አግብቼ ወድጄ አፍቅሬ ትዳሬ ሞቅ ብሎ በሸሃዳ ማህተም ይታሸጋል። አልሐምዱሊላህ አላ ኩሊ ሃል አለች። አቲካ እንደ ወትሮዋ በብዙ ስንኞች የተቀናበረ ግጥሟን በመግጠም የሰይድና ዑመርን ኢማን፣ ጀግንነት፣ ቆራጥነት እና ለእርሳቸው የነበራትን ፍቅርና አብሯት የቀረውን ትዝታዋን በግጥም በማካተት የመዲና ሰዎችን አስለቀሰች። አቲካ ረዲየላሁ ዐንሃ ሰይድና ዑመር ረዲየላሁ ዐንሁ በድንገት ተለየቻቸው። እሳቸውም በድንገት ተለዩዋት። እንደ አብዱላህ ለመናዘዝ ከእርሳቸው በኋላ ምን ማድረግ እንዳለባት ሳይነግሯት ቃል ኪዳን ያለ አደራ የለ ለሱብሂ ሶላት እንደወጡ ወደ ቤት ሳይመለሱ ቀሩ። አቲካ ሐዘኗ ከባለፈው እጅግ ከፋ። የሚገርመው ነገር ግን አቲካ ያገባቻቸው ወንዶች ሸሂዶች ብቻ ሳይሆኑ አቲካን እንደወደዱ እንዲያፈቀሩ ሐቃቸውን እንደጠበቀች ከዚያ ወደር በሌለው ቁንጅናዋ ሳትኮራራ ለአሉባልታና ሐሜት የትዳር በሯን ሳትከፍት የአቲካን የትዳር ህይወት የቀመሱ ወንዶች ሁሉ በጀነት አላህን ባገኘን እያሉ የተመኙ ነበር ሸሂድ ሞት የሚሞቱት። አቲካን ያገባ ሁሉ ሸሂድ ነው። ሸሃዳን የተመኘ አቲካን ያግባ። የሚገርመው ሸሃዳን ፈልጎ አቲካን ማግባት ያልቻለ አቲካ ተመኝቶ በዚህ ምኞቱ ሸሃዳን ያገኛል። አቲካ ግን በዑመር መሞት የነበረባት ሐዘን አልወገድልሽ አላት። ለሰላተል መስጂድ እየሄደች መመለስና በብቸኝነት ከሰው በመገለል አላህን መገዛት ተያያዘች። ትልቁ ችግር የማታው አስፈሪ ህልም ነበር። አቲካ ከዚህ ቀን ጀምሮ በህልሟ አቡ ሉዕሉዕ ሰይድና ዑመርን ሊወጋቸው ሲል ሰይድና ዑመርን አዲናለሁ ብላ ስትወራጭና ስትጮህ በላብ ተጭለቅለቃ ጸጥ ረጭ ባለበት ሌሊት ከእንቅልፏ ኃይለኛ ጩኸት ያባነናታል። አቲካ
ልዩ የፍቅር ተምሳሌትና አቲካ ለባለ ትዳር ሴቶች ጥሩ አርአያ ናት። ክፍል 9 ይቀጥላል። ሰላም አለይኩም ወራህመቱላሂ ወበረካቱ።